ሃይ የኔ ማር ደህና ነሽ? እንዴት ነህልኝ? ሰላም ነህ ሆይ? አለሁልሽ የኔ ፍቅር። ክብር ይስፋ ለመድኃኒዓለም። ውይ ማሚ ረመዳን ስራማ ወገባችንን የቆረጠ። በቃ ሌሊት ትነሳለህ፣ ድጋሜ ደግሞ በጣም ትሰራ ታድራለህ። ቢያንስ 3 ሰዓት 4 ሰዓት ነው የምትተኙ። ተመልሰህ ደግሞ ለእነሱ የትሙን ስታበላቸው ታድራለህ። በጣም ከባድ። አሁን ለመምጣት ስንት ቀን የቀረሽ? አሁን ለመምጣት 3 ወር 4 ወር ይቀረኛል። ያው እቃውን እያሟላክ ነው። ወደድሽው? እስማ በምርጫ እኮ ጎበዝ ነሽ። አዎ አይ ያሳየኝም ቆንጆ እቃ ነው። አይ አሪፍ አሪፍ። በቀደም ብር ምናምን ላይ ነበረ የላኩልህ ብር አልበቃህም እንዴ? እንዳልኩሽ ያው የቤቱንም እቃ ምናምን እያሞላለሁ ነው። አሁን አንድ ትንሽ የሆነች ያዘዝኳት ፈርኒቸር አለች፣ ለእሷ ነው የጎደለኝ። እና ስንት ብር ነው የሚያስፈልግህ? አንድ 30,000 ብር ነው የጎደለችኝ። በቅድ ደሞዜ አልደረሰም፣ ግን ያው ሴትዮዬን ጠይቃትና ታበድረኛለች። ከደሞዜ ቆርጣ እልክልሃለሁ። አስቸገርኩሽ ግን የኔ ፍቅር። በጣም ነው የማፈቅረው፣ በጣም ነው የምወድህ። ቻው። እሺ ነው የምትለኝ? እውነት በይ። በእውነት የኔ ፍቅር እኮ ለዚህ ነው የምወድህ በእናትህ። አሁን ደግሞ በነካችሁ ያቺኛዋን በደንብ አድርገህ ታሳምንና በቅርቡ ያንን ገንዘቦችን ተቀብለ መኪናችን ይዘን ፏ ነው የምንለው። እንዳታስብ ነው የምንለው። በቃ ፎታ ነው የምንለው። እንዳታስብ እንዴ ምነው አስገባቸው። እውነት በይ። እውነት ምን እንጠብቃለን? ተነስ እንውጣ። ዛሬ ፏ ነው የምንለው። ውጭ ነው የምናሳልፈው። ቱርኪ ምን ሆነክ ነው? ቀዝቅዘሃል እኮ ቶሎ ቶሎ ተሰምናት። እኔ እኮ በጣም ግራ ገባኝ። ባለፈው ነው አይደል የላከችው እኮ። አሁንም የሆነችውን ነገር ብለህ ካሟል። አሁን ለምሳሌ ይሄ ቲቪ እንትኑ አለ በላት፣ ሶፋ አለ፣ ዳይኒንግ ቴብል አለ፣ መተኛበት ግን የለም። ቀዝቅዞኛል፣ በርዶኛል ምናምን በላት እንጂ ምን ሆነ ነው? ትወደኛለህ አይደል? እሱማ በጣም ነው የምወድሽ። በቃ የሆነ ነገር ብለህ ካሳምናት የኔ ባል፣ እኔ ተማመንብካለሁ። የኔ ባል ትችልበት የለ እንዴ? በደንብ አድርጋ አሳምናት እንጂ። እሺ ሰላም ነህ ሆይ? አለሁልሽ። ደህና ነኝ። እንዴት ነሽ አንቺ? ይመስገን ደህና ነኝ። እማ አንድ ነገር ላስቸግርሽ ነበረ። ኦኬ። ያው ፍራሽም ስለሌለ ጣውላው ላይ ነው እየተኛው ያለሁት። ብታይ ብርዱን አልቻልኩትም። አሁን ሴትዮዬ ነግራትና እልክልሃለሁ። እሺ መልሼ እደውላለሁ። አንድ ሴትዮዬ ላዋራት። ሃይ ማዳም። ሃይ ኬቲክ ማዳም። ማዳም እስከምበدي مصاري بدي بعتها اثيوبيا. وين عم تروحي بهالمصاري يا بنتي؟ مدام مبارك هذيك الجمعة فريق مصاري حبيبي، بس أنا بشهر وين كل يوم تاخذي مصاري؟ أنا ما عندي مشكلة، بعطيكي، ما هيدا حقك، عم بيروح من معاشي، بس وين عم تروحي بهالمصاري؟ مدام مبارك بعته لإثيوبيا. بلكي حدا عم يضحك عليك يا بنتي. لا مدام ما تقدري. تكرمي شو أنا يعني آخر شيء عم تاخذي من معاشك، هيدا حقك. أوكي مدام ميرسي. تكرمي يا ماما. አይ የኔ ማር እንዴት ነህልኝ? ሰላም ነው ሆይ? እንዴት ነሽልኝ? እነ ማዘር ደህና ናቸው? አንተ ግን ሁሌ ስለ ቤተሰቦች እጠይቃለሁ፣ አስተዋውቅሻለሁ ትለኛለህ። አንድ ቀን ግን ቤተሰቦችን አስተዋውቀኝ አታውቅም። እህቴን አስተዋውቅሻለሁ። ምን ችግር አለው? ትተዋወቂያቸዋለሽ እንደገና። ስለ እህትህም ታወራኛለህ። አንድ ቀን ግን እህትህን እንኳን አይቻት አላውቅም። እኔ እኮ የምታውቂያት ስለመሰለኝ ነው። ግን ለመሆኑ ትወደኛለህ? እናቴን ይንሳኝ። ከዛሬ በኋላ አልጠየቅሽም። የመጨረሻ አንድ ነገር ብቻ አድርጊ። ሁሌ ብር 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 ነው የምትለኝ። እኔም ደግሞ በጣም ስለምወድ በጣም ስለማፈቅር ምንም ነገር ከልክዬ ካላውቅም፣ ምክንያቱም አንተን ማጣት ስለማልፈልግ እንደ ጓደኞቼ አገሬ ገብቼ መውለድ ማግባት ስለምፈልግ ማለት ነው። እወድሻለሁ ብለኝ እንኳን በቅጡ አታውቅም። እሺ ይቅርታ ይኔ ማለት እውነት እኮ እንደምወድሽ። እሺ አንድ ልዝፈንልሽ፣ አንድ ዘፈን ልዝፈንልሽ። እሺ ደስ ይለኛል፣ ዝፈንልኝ። እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ። እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ። ፍቅርሽ ጋር መብራት እንዳይሆንብኝ።
ዋው 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 ዋው! አንተ እንደዚህ ድምጽ እያለክ ነው እስካሁን ዝም ያልከኝ? ይሄ መቼም የፍቅር አገላለጽ በትልቁ መሆን አለበት። በጣም ደስ የሚለው። ሴትዮዋ ተነሳች መሰለኝ እየጠራች ነው። ና ማዳም። እኔ ፍቅር አንተ ተቀለሰለሳለህ እንዴ? ምንድነው የምትቀለሰለስ? አንተ ራስህ ምን እየሆንክ ነው ያለኸው? ምንድነው መለማመጥ አበዛ በጣም እንትን ያልካት አልመሰለህ? እና ምንድነው ማድረግ ያለብኝ እኔ? በቃ አሁንም ትቀጥልበታለህ። አሳምነን ለበቂም ገንዘብ እስከምናገኝ ድረስ በረንብ እያሳመንክ ትቀበላታለህ። እኔ በቃ እስከምል ድረስ በቃኝ ብሎ ነገር የለም። ገባህ አይደል? በቃኝ ያልክ ሰዓት ከኔ ጋር ያለክ ነገር ያበቃል። ቀልድ ነው እንዴ ያስኩት? እዚህ ህይወት እኮ ነው ያስኩት። በችግር የመኖር እቅድ የለኝም አባቱ። ይኸውልሽ ስሚኝ፣ እኔ እኮ አንቺን ማጣት እኮ አልፈልግም። እኔም ማጣት እስካልፈለግክ ድረስ እሷን እያሳመንክ ብሩን እንቀበላለን። ህይወታችን የተሻለ ደረጃ እስከሚያገኝ ድረስ እንቀበላታለን። ይልቁንስ እንደዚህ የምትልፈሰፈሰውን ነገር አቁምና ቆፍጠን ብለክ ልጅቷን አሳምን። አንቺ ለምንድን ነው የማታስቢው ግን? እሷ እኮ ታሳዝናለች እኮ። ዛሬ ነው እንዴት አየከ ልጅቷ ማሳዘን? ዛሬ ነው ያሳዘነችክ? ምን ነው እስከ ዛሬ ስትቀበላት አላሳዘነችክ እንዴ? እሺ ምን አድርግ ነው የምትይኝ? በቃ አሁንም ትቀጥልበታለህ። አሳምነን ለበቂም ገንዘብ እስከምናገኝ ድረስ በረንብ እያሳመንክ ትቀበላታለህ። እኔ በቃ እስከምል ድረስ በቃኝ ብሎ ነገር የለም። ገባህ አይደል? በቃኝ ያልክ ሰዓት ከኔ ጋር ያለክ ነገር ያበቃል። ቀልድ ነው እንዴ ያስኩት? እዚህ ህይወት እኮ ነው ያስኩት። በችግር የመኖር እቅድ የለኝም አባቱ። ይኸውልሽ ስሚኝ፣ እኔ እኮ አንቺን ማጣት እኮ አልፈልግም። እኔም ማጣት እስካልፈለግክ ድረስ እሷን እያሳመንክ ብሩን እንቀበላለን። ህይወታችን የተሻለ ደረጃ እስከሚያገኝ ድረስ እንቀበላታለን። ይልቁንስ እንደዚህ የምትልፈሰፈሰውን ነገር አቁምና ቆፍጠን ብለክ ልጅቷን አሳምን። ቀልድ ነው እንዴ ያዝከው? መልፈስፈስ ማለት ምንድን ነው? አሳዘነች ምናምን አይነት ውስጥ እኮ ገባ ካባቱ። አልታወቀ አሳዘነችኝ እኮ ነው ያልከው። ትንሽ ቆይተህ ደግሞ ከትንሽ ቀን በኋላ አፈቀርኳት በለኛ። እሱ እኮ ነው የቀረ። መጀመሪያ ስሚኝ፣ ቆይ እስኪ አንዴ ስሚኝ፣ ቆይ መጀመሪያ አሞኛል እያለች ነው ብር የጠየቅኳት እያልኩሽ እኮ ነው። አልገባሽ? እዚህ ካለው ርቦኛል የትኛው ይሻላል? እሷ እዛ አሞኛል አለች አይደል? እኛ እዚህ እየቸገረን ያለን የተሻለ ላይፍ የምንኖር መሰለክ እንዴ? ዕቃ እኮ ነው ያሟላው አባቱ። ምን ያለ መሰለ? አስቤዛ ያሟላህ መሰለ እንዴ? ምን ሆነሃል? አንተ ከምትጀምሮ ነው እንደዚህ አይነት አመል ያመጣኸው? ከምትጀምሮ ነው አሳዘነች ምናምን። ምን እየወደድካት ከሆነ ንገረኝ። አንቺ ምን ሆነሽ ነው? በቃ ታዲያ ካልወደድካት ማሳመን ነው። ይኸውልህ መልፈፈሱን አቆመ ብታሳምናት ነው የሚሻልክ። እሺ ይሄ እዚህ ያዝነው እኮ ቀልድ አይደለም። ወይ እሷን ወይ እኔን ምረጥ። ቀልድ ያዝኩ መሰለህ እንዴ? እዚህ ጻዲ እሺ ምንድን ነው ማድረግ ያለብኝ? እኔ እወዳታለሁ እኮ ግን ደግሞ እሷም ታሳዝነኛለች። እኔ እናቴን ሳይኝ ከዚህ በኋላ ሁለተኛ ገንዘብ አልጠይቃትም። ግን ደግሞ ጸዲም ገንዘብ ካላመጣ ፈታሃለሁ እያለች ነው። እሷም አሳዘነችኝ። ተቀበልሽው? አረ ምን እቀበለዋለሁ? በእናትሽ አሳዘነች ምናምን ማለት ጀመረ ማለት አይደለም። እሷ ራሱ ታሳዝናለች። ወናሽ በረላ ራሷ ታማለች ምናምን። ወይ የኔ ቆንጆ ታሳዝናለች። እዚህ ካክሽን እያከክሽ መኖር ነው የምትፈልጊው? አይደለም እኮ ቆይ ልንገርሽ ማየውሽ። አንደኛ ልጅቷ በጣም ምስኪን ናት። በተደጋጋሚ ነው ብር ይላከችልኝ። ቤት ውስጥ ያለውን ዕቃ እንዳለ አላየሽም? አንቺ ለሷ አዝነሽ እስካሁን ብዙ ስራዎች ሰርተናል። አንቺ አሳኪ ያልሽኝን ስራ አሳክቼ ነው የመጣሁት። እኔ ምን ላድርግ? እሱም እኮ እንደዛ ይሆናል። 100,000 ብር ሰራው። ምንድናት 100,000 ብር ምናምን ምንድናት? የወደፊት ኑሮሽ መኖር አትፈልጊም ነው? ደህና ህይወት እንዲኖረን አትፈልጊም ነው? ስለ ሴት ትኩረት አያገባንም። ገብቶሻል? አውቃለሁ እኮ ስራችን በቃ ብርና ብር ብቻ ያስፈልገናል። ገባኝ እኮ። እኔ እግሬ እየተቃጠለ በእግሬ መሄድ ነው ያስጠላኝ። ይገርምሻል? እሺ በጣም ነው ያስጠላኝ። ወይ ጀና ሀብታም ነው ስትኛ ነበር እንዴ? ሀብታም መሆን አለመሆኑ እኮ አይደለም እዚህ ጋር ይኸውልሽ። አያገባን። እኛ እያደንን መስራት ብቻ ነው። ስለሱ ምናምን አያገባንም። የአባቴ ልጅ ለምን አይሆንም? ምን አገባኝ? ከብር አይበልጥም በዚህ ሰዓት። ብርና ብር ፍቅር እንኳን ገደል የገባበት ሰዓት ነው። እስቲ እንግዲህ አሳምነዋለሁ። እንግዲህ አሳምነዋለሁ አይደለም፣ በሰጠዎች ሰዓት እንድጨርሽልኝ ነው የምፈልገው። ካልሆነ ምን ላድርግሽ? እሷ አሳዘነች ምናምን ብሎ ማዘን ጀመረ እኮ። አሳመኘው። አንቺ ስንት ወንድ ነው ያሰመጥሽው? ይሄ ያቅትሻል? ይሄ ተራ ወንድ። ልጅቷ ምስኪን ነገር ናት እባክሽ። የምትጠመድ አይመስልሽ? ምንም ምስኪን የለም። በወጥመድሽ ውስጥ ማስገባት ትችያለሽ። ምስኪን የሚባል ነገር የለም። እኔ እኮ ግራ ገባኝ አሁን። እሱ ነት ጸድዬ ታውቂያለሽ ብዙ ህልም እንዳለን አሳችሁ ሰምተሽኛል። እኔ እዛ የሄድሽው ለፍቅር ምናምን እንድታዝኝ አይደለም፣ ብር ሰርተሽ እንድመጪ ነው። ደግሜ አልነግርሽም። ይሄን ደግሞ አንቺ አይጠፋሽ። ምን ያህል ብር እንደሚያስፈልገን ታውቂያለሽ። እከካችንን እያከከን እንድንቆይ አታርቂ። እረፊ፣ አስቢበት።
እሺ በቃ እሺ ላሳምነው እሞክራለሁ። በቃ አሁን ባይገርምሽ ተጋጭተን ነው የወጣነው። ለማንኛውም እስኪ ስለሱ አያገባኝም ብቻ እንዴትም ብለሽ እንትን በይ። እሺ